አላህ የፈለገ ጊዜና አይሳኩም ያልካቸው ህሊሞች በሙሉ ይሳካል። አይሆንም ያልካቸው በሙሉ ይሆናል። አላህ የፈለገ ጊዜና ሩቅ ናቸው አይደረስባቸውም ያልካቸው ነገሮች በሙሉ ይቀርባሉ። ከአላህ ጋር ስትሆን ሐዘን ይቀላል፣ መከራም ገር ይሆናል። አላልፋቸውም ብለህ ያሰብካቸውን መንገዶች በሙሉ ከአላህ ጋር ስትሆን ታልፋቸዋለህ። ወንድሜ እህቴ፣ ልብ ጉዳዩን ወደ አላህ ስታስጠጋ ትረጋጋለች። ከባድ ነው ብላ ያሰበችው ነገር በሙሉ ይቀላል። ወንድሜ ህልም ኖሮ ፍላጎት ኖሮ ማሳካት የምትፈልገው ነገር ኖሮ ሰዎች አይሆንም አይሳካም ይሉ ይሆናል። ልብህም ይሰጋል። ይሄ ነገር ባይሆንስ ባይሳካም ብለህ ትፈራለህ። አንድ መንገድ ልጠቁም። ህልምህን አስበው፣ አእምሮ ላይ በደንብ አስቀምጠው። እየጠበቅኩኝ አስቀመጥኩ አይደል? አሁን ያንን ህልም የማሳካት ኃላፊነትን ለአላህ ተባረከ ወተዓላ ሰጠው። ልብህ ላይ እንዴት ነው? ቀለለ አይደል? አዎ። ሶስተኛ ስቴፕ የሚሆነው ሰበብ ማድረስ መልፋት ነው። ህልሞች ወደ አላህ ሲጠጉ ይቀላሉ። ከባድ ናቸው ተብሎ የሚታሰቡ ጉዳዮች በሙሉ ገር ይሆናሉ። አላህ ላይ ምንም አይከብድም። አላህ ላይ ሁሉም ነገር ገር። ወማ ዛሊከ ዐለላሂ ቢዐዚዝ። አላህ ላይ እኮ ምንም አይከብድም ይላል አላህ ተባረከ ወተዓላ። አላህ ህልሞችን በሙሉ ያሳካል። አላህ ፍላጎቶችን በሙሉ ይሞላል። የተሰበሩ ልቦችንም አላህ ይጠግናል። አዎ አላህ ብቻ። ሁሌም ወደ አላህ ዙር። አላህ ሁሉንም ነገር ያሳካልናል።